አልወዳትም እንጂ አልጠላትም። ደራሲ ሜሪ ፈለቀ። ክፍል 4። ከቤቴ ውጪልኝ የሚለውን ዘላ ከህይወቴ ውጪልኝ ያልኳትን ሰምታኝ ነው መሰለኝ የሞተችው። ኤዲዬ፣ እኔ ከህይወትሽም ከቤትሽም መውጣት አንቺን አያስተካክልሽም። ሌታስ ሜክ ኢት ራይት። ላግዝሽ አለችኝ። የቱን ነው የምናስተካክለው አልኳት። የአንቺ የት አለመሆኔን ንገሪኝ። ከየት እንጀምር? ገና ሳልወለድ ቤተሰቦችሽ የከዱኝን ወይስ ለ13 ዓመት እማ አባ ያልኳቸው ቤተሰቦቼ ሳይሆኑ የወለደችኝ ሌላ ሴት መሆኗን እንዴት ነው የምናርመው? ከየት እንጀምር ንገሪኝ። ጥፋት ሳጠፋ ዘር ከግንዱ ይመዘዛል እየተባልኩ በራሴ መንገድ ስጓዝ እንደ እህትሽ ብትሆኚ ምን አለ እየተባልኩ ማደጌን ምኑ ጋር ነው የምናቃናው? እንዲህ ለማንም አውርቼ አላውቅም። የተሰማኝን ህመም ሁሉ መዋጥ እንዳለብኝ ተነግሮኝ ነው ያደግኩት። ጭጭ እሽ ተብዬ እየታመሙ መሳቅ ለምጄ ነው ያደግኩት። ወንድሜ ስለው ያደግኩት ወንድ ከጓደኞቹ ጋር የደፈረኝን ምኑ ጋር እናቃናውቴ ንገሪኝ። እኔ መቃናት አልችልም። የኔ ህይወት የቱም ጋር ይቃና? ወደ ኋላ ተመልሶ ቢቃና ሀብዬ ሌላ ሰውዬ መፈጠር ነው የምፈልገው። ያንቺ የተሳልባል አንቺ በምታገኙ ፍቅር ሳልቀና በአንቺ ጉብዝና ራሴን ሳልለካ እንዳንቺ ቆንጆ ለመሆን ሳልመኝ በአጠቃላይ ካንቺ ሳያወዳድሩኝ እኔን የሚወዱኝ ቤተሰቦች ልጅ ሁኜ መፈጠር ነው የምፈልገው። ክፉ ቀናተኛ ሳልሆን። ከተቀመጠችበት ሳትነሳ ብዙ ቆየች። እኔ መሜን ብዙ አወራሁ። ከቤት ስትወጣ የኔ ሸክም፣ የጥፋተኝነት ስሜት፣ ባሏ ከእህቷ ጋር ባለገባት ሚስት የልብ ስብራት፣ ይህን ሁሉ ተሸክማ ከአንገቷ ቀርቅራ የጎበጠች መሰለኝ። ኤዲዬ፣ ህመምሽን ስላልታመምኩልሽ ይቅርታ ብላኝ ወጣች። እኔ 30 ዓመት ቀስ በቀስ የጠጣሁትን ጎምዛዛ ክፋትና በደል በአንድ ቀን ጋትኳት። ከበዳት። የቀብር ቦታው ላይ ሬሳዋን ወደ ጉድጓዱ ሲነዱት እያየው ምን አለ አቅፊያት ቢሆን፣ ያንቺ ጥፋት አይደለም ብያት ቢሆን፣ ምን አለ ዝም ብዬስ ቢሆን፣ ምን አለ እያልኩ እንሰቀሰቃለሁ። ከቤቴ ከወጣች በኋላ ለሰዓታት ከተቀመጥኩበት ሳልነሳ ስልኬ ጠራ። እህትሽ አርፋለች። ምንም አልጠየቅኩም። እስካሁንም ድረስ የደወለልኝ ማን እንደሆነ አላውቅም። ስልኩንም ከዘጋው በኋላ ለሰዓታት እዛው ተቀመጥኩ። ድጋሚ ስልኬ ጠራ። ጓደኛዋ ናት። ኤዱ፣ የት ነሽ አለችኝ በማልቀስ በሻከረ ድምፅ። እንዴት እህትሽ ሞታ ለቅሶ ቦታ የለሽም በሚል ድምጸት ባለው ቃል ምን ሁና ነው የሚል ጥያቄ ነው ካፌ ወጣው። ወየው ጉዴ፣ አልሰማሽም? ምን እንዳጋጠማት ምን አውቄ፣ ራሷን ነው ያጠፋችው አለችኝ። ስልኩን ዘጋሁት። እስኪነጋ ከተቀመጥኩበት አልተነሳሁ። ፀሐይዋ ብቅ ስትል ከተቀመጥኩበት ተነስቼ ለቅሶዋ ላይ ተገኘሁ። ስገባ ነጠላ ትከሻዬ ላይ አደረጉኝ። እያዘኑ ደግፈው ወንበር ላይ ያስቀመጡ። ግራ ገባኝ። ሲያፈጡብኝ አለቅሳለሁ፣ እንባዬ ይተባበረኛል። እስከ ቀብሯ ቀን ድረስ ሲያለቅሱ ከማልቀስ ሲያፈጡብኝ ጨካኝ ላለመባል አይኔን ከማስጨነቅ ያለፈ የሚሰማኝንም ስሜት ለይቼ አላወቅኩት። አፈሩን ሲያለብሷት ልቤን ሞት ተጫነው። ዝም ጭጭ ያለ ስሜት ተሰማኝ። አብሬያት ጉድጓድ ውስጥ የገባው ስሜት፣ አፈሩ እኔ ላይ የሚጫን ስሜት። ራሴን ልስት አይነት ስሜት ሲሰማኝና ተስተካክዬ ለመቆም ሞክራለሁ። የሚሰማኝ ዝምታ ብቻ ሆነ። ከዛ ጨለማ፣ እንደ ሞት ያለ ጨለማ። ምን ሆኜ ነው አልኩኝ አይኖቼን ስገልጥ ሆስፒታል እንዳለው ገብቶ። አጠገቤ የቴ ጓደኛና እናቴ ማለትም አሳዳጊ ነበሩ። ቀብር ቦታ ራስሽን ስተሽ ነው አለችኝ ጓደኛዋ። ፊታቸው ላይ የሆነ የጉጉት ስሜት አየሁ። ስለነቃው የመደሰት ግን ያስደሰታቸው መንቃቴ ብቻ ሳይሆን ሌላ ነገር እንዳለ ገባኝ። ምንድነው
አልኩኝ ወደ እናቴ ዞሬ። ካፌ እስኪወጣ ስጠብቀው የቆየ ቃል ይመስል ቅብል አድርጋ ምን ማለቷ ነው? ምንድን ነው ብላ የሆነ ፖስታ ሰጠች። ምንድን ነው አልኩኝ እየተቀበልኩኝ። እህትሽ ከመሞቷ በፊት ያስቀመጠችልሽ ደብዳቤ ነው። ምን ማለቷ ነው? ከሁላችን መርጣ ለምንድን ነው ለአንቺ የጻፈችው? የጻፈችው ምንም አልገባኝም አለችኝ። ለእኔ ከሆነ የተጻፈው ለምን አነበባችሁት አልኩኝ ፖስታው ላይ ለኢደን ብቻ የሚል ጽሑፍ እያየው። ክፍል 5 ይቀጥላል።